ተጨማሪ ደግሞ ዝቅታም እንዳትፈሩ እናንተ የአረብ ሀገር የማዳም ሽንት ቤት አጥበሽ ነው። የማዳም ሽንት ቤት እኮ ከአንዳንዶቻችን ሳሎን እጅግ በጣም የተሻለ ምንም እኮ ነውር አይደለም። ማጠብ ሽንት ቤት ነውር አይደለም። እኔ በጣም የሚገርመኝን አባባል ልንገራችሁ። እኔ ምህረት ሽንት ቤት ስጸዳዳ 10 ብር ቢገባብኝ እጄን ለ10 ብር አልከትም። አይፎን ቢገባብኝ ግን እከታ ላስመጥጥ እችላለሁ። እንደዛ ቫልዩ ስጡ። ለምንድን ነው ዋጋ የከፈላችሁ ያላችሁ? ለተራ ነገር ነው? ወርዝ ያደርጋል ነገርየው ከእድሜሽስ አንጻር። የሚወድሽ በጣም ነው የምወድሽ አይ ሚስ ዩ ምናምን የሚል ቴክስት ነው። ምን እየተመከርሽ ነው? ነይ መተሽን አድርጊ፣ ዝቅ በይ፣ ግድ የለሽም፣ አያስፈልግሽም። አንቺ እዛ ሾፒንግ የምታደርጊበት ብር እዚህ ሻይ ቡና ያስጀምርሻል። ከዛስ ትላንት ሽንት ቤት የቻልሽ የማዳምን ግልምጫ የቻልሽ አንድ ቤት ታፍነሽ መቀመጥ የቻልሽ የሰዎችን ንግግር የቻልሽ እያለ መብላት የተከለከልሽ ፍሪጅ የተቆለፈብሽ ምናልባት ደግሞ ስትበይ በመብላትሽ ሲገላምጡሽ ሳትበይ ጨጓራሽን የታመምሽ አንቺ ሴት በነፃነት ብስኩት በሻይ እየበላሽ መስራት አይከብድሽ። በፍጹም ነው የማይከብድሽ። ለራስሽ ንገሪው፣ መቻልሽን ንገሪው፣ አቅምሽን ንገሪው፣ ብቻሽን መውሰን እንደምትቺ ንገሪ። ጊዜው እንደሆነ ግን እወቂ። ይህንን ለማድረግ የመጨረሻውም የመጀመሪያውም ነገር ጊዜ ነው ወይ? እዚህ ከዚያ ሀገር ለመሄድ ጊዜ አስቀምጠሻል። ለመምጣት ጊዜው ነው ወይ? የ12 የ14 ዓመት ልጅ አይሄድም አይደለ? ማለት አንቺ 30-40 ዓመትሽ ካለፈ በኋላ መምጣት ልክ እንዳልሆነ እያወቅሽ ስህተት አትስሪ። ነይ ስትመጪ ቅድም ያልኩሽን ነገሮች እንዳለ ማዘጋጀትሽን እንዳትረሽ። ወደ ሀገርሽ ስትመጪ ምን ማድረግ እንዳለብሽ፣ ከሰው ምንም መጠበቅ እንደሌለብሽ፣ ለምን አበባ ይዘው አልመጡም፣ ለምን ሀጋ አላረጉም፣ ለምን ፍቅር አልሰጡም፣ በእያንዳንዱ ነገር ምንም ከማንም አትጠብቂ። ስለሰጠሻቸው አይወዱሽም። ይሄ የኔ መርህ ነው። ሰው በሰጠሽው ቁጥር መስጠትሽ የተቋረጠ ቀን መስጠት ያቆመች ወይ ደግሞ የሚሰጣትን ነገር የተከለከለች ሴት አትፈለግም። አንቺ ከአንቺ በላይ የአንቺ መስጠት ነው የሚያስፈልገው። እኔ በጣም የሚገርመኝን ነገር ልንገራችሁ እስቲ እዩ። አህያ እውነት ሁልጊዜ ወደ አይምሮዬ ስለምትመጣ ቀንድ የላትም ማለት ጉልበት ግን አለ። በጣም ነው የምንገለገልባት። ግንስ ለምንድን ነው ታዲያ በሬን ማንገለገለው? ለምንድን ነው ማንጋልበው? ለምንስ ነው ማናስለፋው? ቀንድ ስላላት አቅም ስለሌላት አይደለም። የሆነ ባውንደሪዋን ስታልፉ ወተቷን እንኳን ለመውሰድ በጣም በብዙ የተሻሸት በብዙ ፍቅር ምናምን ነው የምትሰጥ። ዝም ብላ አትሰጥ። አህያ ግን ሰታም ምስጋናም አታም። ስለዚህ በህይወታችን ውስጥ የውሳኔ ሰው መሆን አለብን። ቀንድ ሊኖረን ይገባል። ቀንድ ያስፈልገናል። የሆነ ነገር ላይ ልንዋጋ